ሰላም ጤና ይስጥልን ውድ የዜና ሀበሻ የዩቲዩብ ቻናል ተከታታዮች፣ በዛሬው መረጃ ይዤላችሁ የቀረብኩት በምትመለከቱት በዚህ በሂያ አፕ ላይ የተለያዩ ጓደኞቻችንን እንዴት ኢንቫይት እንደምናደርግ፣ ሌላው ኢንቫይት በማድረጋችን የምናገኘው ጥቅም ምንድን ነው የሚለውንና ኢንቫይት በማድረግ ወደ አፕሊኬሽኑ ያመጣናቸውን ግለሰቦች ከኛ ጋር ሆስት በማድረግ ኤጀንት በማድረግ እንዴት ማሰራት እንደምንችል አብረን እንመለከታለን። ሌላው ለዚህ ቻናል አዲስ ለሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ለመጋበዝ እወዳለሁ። የተለያዩ ግለሰቦችን ወደዚህ አፕሊኬሽን ኢንቫይት በማድረግ ለመጋበዝ ወይንም ለማምጣት በዚህ ገጽ ላይ እንደምትመለከቱት ዝቅ ብለን ኢንቫይት ፍሬንድስ የሚለውን እንጫነውና እንከፍተዋለን። እዚህ ገጽ ላይ እንደደረስን ስለ አጠቃላይ ስለ ኢንቪቴሽኑ ሩልስ ለመረዳት ከላይ እንደምትመለከቱት በቀኝ በኩል ሩልስ የሚል አለ። ያንን እንጫነውና እንከፍተዋለን። አራት ዋና ዋና የተቀመጡልን ሩልስ አሉ። እነዛን አንበበን መረዳት ይኖርብናል። የኛ ኢንቪቴሽን የተሳካ ይሆን ዘንድ የኛን የአፕሊኬሽኑን አይዲ ወይንም ደግሞ የኢንቪቴሽን ኮዱን ማስገባት ይኖርበታል። ሌላው ኢንቪቴሽኑ የተሳካ እንዲሆን ኢንቫይት የምናደርገው ሰው በአንድ ስልክ ላይ አንድ አካውንት ብቻ ነው መጠቀም የሚገባው። በተጨማሪም ኢንቫይት ያደረግነው ሰው በማንኛውም ጊዜ ኮይን ሪቻርጅ ባደረገ ቁጥር 5% ኮሚሽን የምናገኝበት ይሆናል። ስለሆነም የዚህ ኢንቪቴሽን ሪዋርድ የሚቆየው ለ30 ቀናት ብቻ ስለሆነ ኢንቫይት የምናደርገውን ሰው ማንቀሳቀስና በደንብ ማሰራት የኛ ኃላፊነት ይሆናል ማለት ነው። አሁን በቀጥታ ኢንቫይት ለማድረግ ኢንቫይት ፍሬንድስ የሚለውን እንጫነውና ሊንኩን ኮፒ እናደርጋለን። በመቀጠልም ይህንን ኮፒ ያደረግነውን ሊንክ በማንኛውም አይነት ሶሻል ሚዲያ ላይ ለምንፈልጋቸው ግለሰቦች ሁሉ ሼር ማድረግ እንችላለን። እንደምትመለከቱት ከላይ አስቀድመን ኮፒ አድርገነው የነበረውን ሊንክ እዚህ ጋር እንመጣና ኮፒ ፔስት በማድረግ ፎርዋርድ እናደርገዋለን። ኢንቪቴሽኑ የተሳካ እንዲሆን ኢንቫይት ያደረግነው ግለሰብ ኮዳችንን እንዲያስገባ ማስታወስ ይኖርብናል። ሌላው ኢንቫይት ያደረግናቸውን ማንኛውንም ግለሰብ ከኛ ጋር ሆስት ወይንም ኤጀንት አድርገን ለማሰራት በምትመለከቱት መልኩ በዚህ ገጽ ላይ ከላይ በግራ በኩል ሆስት፣ በቀኝ በኩል ኤጀንት የሚላለ ሆስት ለማድረግ ሆስት የሚለውን እንጫነዋለን። ሆስት ለማድረግ የምትፈልጉትን የግለሰብ አይዲ ከላይ የሰርች ባር ላይ ትሄዱና ቁጥሩን ታይፕ ታደርጋላችሁ። ሰርች ስትሉት የግለሰቡ ስምና የአካውንት ነንበሩ ይመጣላችኋል። ኢንቫይት ያደረጋችሁት ግለሰብ ስሙና የአካውንት አይዲው ትክክል መሆኑን ካረጋገጣችሁ በኋላ ኮንፎርም በማድረግ ሆስት ለማድረግ ኢንቫይት የምናደርግ ሲሆን ኢንቫይት የምናደርገው ግለሰብ ከኛ ጋር መስራት የሚፈልግ ከሆነ በራሱ ገጽ ላይ ኢንቪቴሽኑን አክሴፕት በማድረግ ሆስት ይሆናል ማለት ነው። ሌላው ኢንቫይት ያደረግነውን ግለሰብ ሰብ ኤጀንት ማድረግ የምንፈልግ ከሆነ እንዲሁ በተመሳሳይ መልኩ የሰርች ባር ላይ እንሄድና አይዲውን ታይፕ እናደርጋለን። ከዛ በመቀጠልም ሰርች ስናደርግ የግለሰቡ ስምና አይዲ ይመጣል። ኢንቫይት የምናደርገው ትክክለኛው ሰው ከሆነ ኮንፎርም በማድረግ እናረጋግጣለን። እንዲሁም በተመሳሳይ መልኩ ለሰብ ኤጀንት ኢንቫይት የምናደርገው ግለሰብ ከኛ ጋር መስራት የሚፈልግ ከሆነ በራሱ ገጽ ላይ የሚደርሰውን ሜሴጅ ወይንም ሪኩዌስት አክሴፕት ማድረግ የሚኖርበት ይሆናል። በአጠቃላይ ከላይ ለማስረዳት የሞከርኩትን መረጃ ያልገባችሁ ካላችሁ በማንኛውም ጊዜ ኔፍሮንስ ፋሚሊ ግሩፕ ላይ በቀጥታ የመጣችሁ ፓርቲ ላይ ጥያቄ መጠየቅ የምትችሉ ሲሆን በተጨማሪም በዋትሳፕ ግሩፕ ላይ እየገባችሁ መጠየቅ፣ መረዳት፣ ማወቅ ትችላላችሁ። ኑ አብረን እንስራ። ለነበራችሁ ጊዜ እጅግ በጣም አመሰግናለሁ።